እንዲህ ብለው ዱዓ እንደሚያደርግ ሰው ማለት ነው። ካዕባ ጠዋፍ እያደረጉ አንሳኝ አንሳኝ፣ ለድሆች ብር ሲሰጡ አንሳኝ አንሳኝ። ላኢላሃ ኢላላህ። ስለዚህ የፎቶን ነገር እንጠንቀቅ። ከፊሎች ምን ይላሉ? ስዕልና ፎቶ ይለያያል ይላሉ። ያኛው በእጅ ነው የሚሳለው፣ ይሄኛው ደግሞ በቃ ራሱን እንደማንሳት ነው ይላሉ። ወላሂ ውሸት። የምታነሳበት ጉዳይ ምንድነው? ምን ነው? ጭራሽ ደግሞ ማይፈቀድ ሌላ ነገር ልንገራችሁ። በፎቶሾፕ ፎቶ መነካካት። ፎቶሾፕ የሚባል ሶፍትዌር አለ። አላህ አሳምሮ ነው አይደለም የፈጠረን። ፎቶ ቤት ያሉት ምን ያደርጋሉ? ፎቶ ያነሱህና እንዳለ በቃ ብጉራት ቀር ምናት ቀር ሙልጭ አርገው በሶፍትዌሩ አጥፍተውት የተወለወለ ሌላ ሰው ያስመስለዋል። በዚህም የተነሳ የብዙ ሰዎች ትዳር እየተናጋ ነው። በተለይ ውጭ ሀገርና እዚህ ሀገር ያሉ ሲተዋወቁ ፎቶሽን ላኪልኝ ፎቶ ላኪልኝ ይባባሉና የ50 ዓመት ሽማግሌ የ25 ዓመት ጎረምሳ ሆኖ ቁጭ ይላል። ሴቷም እንደዛው። ከዛ ልክ ትዳር ከገቡ በኋላ አረኔ እንዲያል መሰልሽኝም ነበር ፎቶ ይላክሹት እዛ ይልሽም ወይ ምናምን ይባባላሉ። ሹፍ ጨዋታ። አስለን ለትዳር በፎቶ አይደለም አላህ የፈቀደው ምን እንዲሆን ነው? እንዲተያዩ ነው። ለትዳር እስከሆነ ድረስ ተያይተው መህረም ባለበት እንዲጋቡ እንጂ እንደዚህ በፌክ ፎቶሾፕ እየተሰራ እየተላከ ከዛ በኋላ ልጅ መበተን የማይሆን ነገር ውስጥ መግባት ሸሪዓችን ጭራሽ አይፈቅደውም። ስለዚህ የፎቶን ነገር ተጠንቀቁት። ገርሞ የሚገርመው ግን ቁርአን ሂፍዝ ትምህርት ቤት ነው ተብሎ ምን እያየን ነው? ተማሪዎች የሚመረቁበት ቀን ነው። ስለዚህ ሱፍ እናስለብሳቸው ይባላል። አስለን ቁርአን የጨረሰ ሰው ጀለብያ ቢለብስ የነብዩን ውድ ልብስ ምን ይሆን ነበር? ልብ በልኝ። አሁን ሱፍ ከመልበሳቸው ችግር የለብንም። ከረባት ያለብሷቸዋል። ከዛ አንዳንድ ቁርአን ይሰጣቸውና ቁርአኑን ልባቸው ላይ አድርገው እንደ ወታደር ተርታ ስሩ ይባላል። ተርታ ሰርተው በጎን በኩል ቀጭ